አላህ ዘንድ ቅርብ ሴት ተብሎ ስሟ ቁርአን ውስጥ የማንም ስም አልተጠቀሰም ከመርየም ውጪ መርየም ቢንት ኢምራን ብሎ ነው የገለጻት ከነ አባቷ ሙሉ ስሟ የተጠቀሰው መርየም ብቻ ናት እሷን የጠቀሰበት ያላቀበት ምክንያቱን ስናየው መርየም አለይሃ ሰላም እንዳልኳችሁ ጥብቅ ሴት ነበረች ይሄ መመረጥ ይሄ ከሴቶች ሁሉ በላይ መሆን ደግሞ የሚያመጣው ነገር አለ ትልቅ ኃላፊነትን ይዞ ይመጣል ምን አሏት አላህ መርጦሻልና ምን አድርጊ ያ መርየም ቁኑቲ ለረብኪ ወስጁዲ ወርከዒ መዓ الراكعين መርየም ሆይ አላህ መርጦሻል ለጌታሽ ታዘዢ ስገጂም ከሰጋጆች ጋር ስገጂ አጎንብሺ የተመረጥሽው ጥሩ ስለሆንሽ ጥብቅ ስለሆንሽ ንጹህ ስለሆንሽ ለጌታሽ ታዛዥ ስለሆንሽ ነው ይሄ ታዛዥነትሽ ደግሞ ሌላ ኃላፊነት አምጥቷል ከምትሰግጁ ድሮ ከምትሰግጁ ለጌታሽ ቅርብ ከምትሆኙ በላይ አሁንም ቁርቡኝ አላት መርየም አለይሃ ሰላም ኃላፊነቷን ተቀበለች ወደ አላህ ተጠጋች ይበልጥ ለሱ ቅርብ ሆነች በዚህ ውስጥ አላህ Subhanahu Ta'ala የመርየምን እናት ከዛ ደግሞ መርየምን ራሷን ታሪኳን ሲያቀርብልን ለኛ ለሴቶች ሞዴል እንድትሆን ሲያቀርባት ሊያስተላልፈው የፈለገው አንድ መልእክት አለ እናንተ ሴቶች ሆይ ያለ ነው እናንተ ሴቶች ሆይ ለጌታችሁ ቅርብ ከሆናችሁ ታዛዥ ከሆናችሁ ጥብቅ ከሆናችሁ ክብራችሁን የጠበቃችሁ እንስቶች ከሆናችሁ ከብዙ ሺህ ሳሊህ ካልሆኑ ወንዶች እናንተ የተሻላችሁ ናችሁ ያለ ነው ለመርየም ወለይሰ ዘከሩ ከልኡንሳ ተብለይለ ልክ እንደዛው እናንተም ደግሞ የመርየምን መንገድ ተከትላችሁ ጥብቅ ከሆናችሁ አላህ Subhanahu Ta'ala ሴት ልጅ ሲፈጥራት በጣም በስሱ ነው ስትኖር ብልጥ አድርጎ ለምንድነው ለሴት ልጅ ብልሃት የተሰጣት ብለን ከጠየቀን ሌላ አይደለም ሴት ልጅ ህይወቷን በብልሃት ነው መኖር ያለባት ክብሯን ለመጠበቅ ኢፋዋን ለመጠበቅ ማንነቷን ለማወቅ ብልሃት ያስፈልጋታል መቼና እንዴት ነው የምንጠቀመው የሚለውን ነገር ደግሞ ከመርየም እንድንማር ይፈልጋል የሆነ ነገር ሚዛን አለው አይደል የሴትነት ሚዛን አለው ያ ሚዛን መርየም ናት የቱጋ ነው የሚመዘነው የቱጋ ነው የሚወድቀው የቱጋ ነው የሚወጣው የሚለውን ነገር ለማየት መርየምን ማየት ብቻ በቂ ነው እንዴት ነበር የኖረችው እንዴት ነበር ያለፈችው የሚለውን ነገር ማየት በቂ ነው ከዛ በኋላ እናቃለን አይደል አላህ Subhanahu Ta'ala መላእክቶችን ልኮ ኢነላህ ዩበሽሩኪ ተባለች እኮ አላህ Subhanahu Ta'ala ያበስርሻል ልጅን ሊሰጥሽ ነው